የመምህር ዘላለም ወንድሙ የአሸኛኘትና የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። ስነ ስርዓቱ ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ ስርዓቱን የጠበቀ ይሆን ዘንድ አሸኛኘቱ የሚከተሉትን ሂደቶች የሚከተል መሆኑን እናሳውቃለን። የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓመት ከሀገረ አሜሪካ ተነስቶ ጉዞ ወደ ኢትዮጵያ የሚያደርግ ይሆናል። ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት አስክሬኑ ከጠዋቱ 12 ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ይደርሳል። በዛም በብፁዓን አበው ሊቃነ ጳጳሳት እየተመራ የወንድማችን ወዳጅ ዘመዶች የአዲስ አበባ ሀገረ ስብከት የገዳማትና አድባራት ሊቃውንት ጥንድ ድርባቸውን ለብሰው አቀባበል የሚያደርጉለት ይሆናል። በቦሌ ዓለም አቀፍ ማረፊያ የሚገኙ የተመረጡና ፈቃድ የተሰጣቸው አካላት ብቻ ናቸው። ከጠዋቱ 1 ሰዓት ጀምሮ ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ ቦሌ ደብረ ሳሌም መድኃኔዓለም ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት ዘማሪያንና በምዕመናን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ጉዞ ያደርጋል። በቦሌ ደብረ ሳሌም መድኃኔዓለም ካቴድራል አጭር ቆይታ ካደረገ በኋላ ቀጥታ በመለከት ድምፅ ነጋሪት እየተጎሰመ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል፣ በሰንበት ትምህርት ቤት ወጣት ዘማሪያና በበርካታ ምዕመናን ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ መስቀል አደባባይ ይደርሳል። ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የተለያዩ የአሸኛኘት መርሃ ግብሮች የሚከናወኑ ሲሆን በዚህም ቦታ ከጠዋቱ 5 ሰዓት እስከ 8 ሰዓት ድረስ የተለያዩ ክንውኖች ይኖራሉ። እነዚህም ከጠዋቱ 5 ሰዓት እስከ 5 ሰዓት ከ30 የመርሃ ግብር መክፈቻና ጸሎት፣ ከ5 ሰዓት ከ30 እስከ 6 ሰዓት ያሬዳዊ ዜማ፣ የዘማሪያን ኅብረት ዝማሬና ቅኔ ይቀርባል። 6 ሰዓት ከ15 እስከ 6 ሰዓት ከ40 ከተለያዩ ተቋማት የሚቀርቡ የስንብት መልእክቶች ይቀርባሉ። ከ6 ሰዓት ከ40 እስከ 7 ሰዓት ከቤተሰብና ከወዳጅ ዘመዶቹ ስለ ወንድማችን የሚቀርቡ ምስክርነቶች በተለያዩ አካላት ይሰጣል። ከ7 ሰዓት እስከ 7 ሰዓት ከ30 የወንጌል መርሃ ግብር፣ ከ7 ሰዓት ከ30 እስከ 7 ሰዓት ከ40 በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ከ7 ሰዓት ከ40 እስከ 8 ሰዓት ቃለ ምዕዳና ቡራኬ በብፁዓን አባቶች ይሰጣል። ከቀኑ 8 ሰዓት ላይ የመስቀል አደባባዩ መርሃ ግብር ተጠቃሎ ጉዞ ወደ መንበረ ጸባዖት ቅድስት ሥላሴ ጉዞ የሚያደርግ ሲሆን ከቀኑ 9 ሰዓት ላይ አጭር ጸሎት ተደርጎ ስርዓተ ቀብሩ የሚፈጸም ይሆናል። የተወደዳችሁ ይህን ጋዜጣዊ መግለጫ የምትሰሙና የምትመለከቱ ሁሉ ወንድማችን የምንሸኘው በታላቅ መንፈሳዊ ስነ ስርዓት ከፍ አድርገን ሲሆን የአለባበስ ሁኔታንም በተመለከተ መምህር ዘላለም ወንድሙ የዕለቱ ሰማያዊ ሙሽራችን ስለሆነ ሁላችንም ነጭ ልብሳችንን ለብሰን እንሸኘዋለን። ስለዚህ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያና ምዕመናን በሙሉ በዕለቱ ነጭ ልብሳችንን በመልበስ በቦታው በመገኘት በታላቅ መንፈሳዊ ስነ ስርዓት እንድንሸኘው በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ስም ከወዲሁ ለማሳሰብ እንወዳለን። እናመሰግናለን። ይህንኑ የወጣው ፕሮግራም ተከትለን የመምህራችን ስርዓተ ቀብር ያማረና የተወደደ የክብር አሸኛኘት እንዲኖረው ሁላችንም የበኩላችን አስተዋጽኦ እንድናበረክት በቅድስት ቤተክርስቲያናችን ስም